ሰላም እንዴት ናችሁ? ዛሬ ደግሞ ከባለፈው የቀጠለ ቤዚክ እንግሊሽ ሴንቴንስ ኤረርስ የሚለው ጋር ኮማ ስፕላይስ ላይ እንቀጥላለን ማለት ነው። ኮማ ስፕላይስ ማለት ምን ማለት ነው? ብዙን ጊዜ እቺ ደግሞ በጣም ሲምፕሏ ኤረሮች ቢኮዝ ኢት ካን ቢ ኤዝሊ አይደንቲፋይብል ብዙን ጊዜ በቀላሉ ኤዚሊ አይደንቲፋይ መደረግ ትችለው ማለት ነው። ምንድነው ኮማ ስፕላይስ ካልነ ኮማ ባለፈው ቪዲዮ ላይ እንደተነጋገርነው ኮማ ብቻዋን ቱ ኦር ሞር ኢንዲፔንደንት ሴንተንሶችን ለማያያዝ ከመጣች ይሄ ኮማ ስፕላይስ ነው። ኮማ ኤረር ነው ይችላል። ምክንያቱም በፓንክቹዌሽን ማርክ ኮማ ካንት ቢ ዩዝድ አስ a conjunction by itself. It has to be accompanied by coordinating conjunctions or other type of conjunction, you know. So በእነዛ መጠቀም አለብን። ብቻዋን ከሆነች ብቻዋን እንደ ኮንጃንክሽን ሆና ብቻዋን ከመጣች ይሄ ኮማ ስፕላይስ እንለዋለን። ሶ እንደ ኤግዛምፕል የምናየው I came to አዲስ አበባ ኮማ I got a lot of lessons of life። አሁን I came to አዲስ አበባ የሚል አንድ ሳብጀክት አለኝ ፕሪዲኬት አለኝ ማለት ነው። ስለዚህ ይሄ ሳብጀክት ፕሪዲኬት ማለት ትክክለኛ ከወደዚህ በኋላ ያለውን ደግሞ ሳይው አሁንም I got a lot of lessons of life አሁንም ይሄም ኢንዲፔንደንት ትክክለኛ የሆነ ክሎዝ ነው። ስለዚህ ሁለቱ ኢንዲፔንደንት ክሎዞች ግን በምንድን ነው የተያያዙት? በኮማ ነው። ስለዚህ ይሄ ኮማ ስፕላይስ ነው። ኮማ ያለ ሙያዋ ስትገባ ኮማ ስፕላይስ ነው። ብዙ ጊዜ ኮማ ክራይም የሚል እንትን አይቻልም ላይ ኮማ ክራይም የሚላት ኮማ ወንጀል ማለት ነው። ኮማ ብቻዋን እንደማትሰራ አቅም እንደሌላት ነው። ኮማ ብቻዋን እንደ ኢንዲፔንደንት ክሎዞች ለማያያዝ አትመጣም ማለት ነው። ሌላ ደግሞ ቱሞሮ ኢዝ ዌንስዴይ አንድ ሰንተንስ ጨርሱኝ። ቱሞሮ ዊል ቢ ተርስዴይ ማለት ቱዴይ ኢዝ ዌንስዴይ ማለት ዛሬ ረቡዕ ነው አለ። ቱሞሮ ዊል ቢ ተርስዴይ ሁለቱም ኢንዲፔንደንት ተያያዥ ናቸው። ነገር ግን ሁለቱም ደግሞ ኢንዲፔንደንት ሶ ኮማ ብቻዋን እንደ ኮንጃንክሽን ሆነ ማለት ነው። በዚህ ጊዜ ምን ማድረግ አለብን እኛ ማለት ነው? በኮንጃንክሽን መጨመር አለብን ማለት ነው። ዘውጭ ይቺ ምን ትባላለች? ኮማ ስፕላይስ። አሁን ኤረሯ ምንድነው? ኮማ ስፕላይስ። ይሄ ኮማ ስፕላይስ አንዳንድ ጥያቄዎች ይቀርቡና ይሄ ኮማ ስፕላይስ ረን ኦን መባል ይችላል። ምክንያቱም ከሶስቱ ታይፕ ኦፍ ማለት ሶስቱ ሲቹዌሽኖች ረን ኦን ወይም ደግሞ ሴንተንስ የሚፈጠርባቸው ከሶስቱ ሲቹዌሽኖች ውስጥ አንዷ ኮማ ስፕላይስ ውስጥ ኮማ ስፕላይስ ስለሆነች ነው። አንድ ኤረር ኮማ ስፕላይስ ከሆነ ረን ኦን መሆን ይችላል። ምክንያቱም ረን ኦን ከሚፈጠርባቸው አንዱ ስልቷ ውስጥ ኮማ ስፕላይስ መከሰት ስለምትችል በሶስት ሁኔታዎች ነው ብዬ በቪዲዮ ላይ ሰርች ያለው ማለት ነው። እሺ ስለዚህ ይሄ ምንድነው ማለት ነው? እንትን ነው ማለት ነው። ኤረሩ ኮማ ስፕላይስ ይሄ ነው ማለት ነው። እሺ ወደ ቀጣይ ፓርት አሁን ኮማ ስፕላይስን እንዴት ማስተካከል እንችላለን ማለት ነው። how can we correct them እንዴት ማስተካከል እንችላለን? አሁን ኮማ ስፕላይስን እንዴት ማስተካከል እንችላለን? አንደኛ ዩዝ appropriate conjunction ኮንጃንክሽን ኮኦርዲኔት ኮንጃንክሽን መጠቀም ኮኦርዲኔተርን መጠቀም ኮኦርዲኔት ኮንጃንክሽን መጠቀም አንደኛው መፍትሄያችን ማለት ነው። ለምሳሌ I came to አዲስ አበባ I got a lot of lessons ይሄ ኤረር ነው። ስናስተካክለው እንዴት ነው ማለት I came to አዲስ አበባ። ስለዚህ የሁለቱ ሰንተንሶች ሪሌሽንሺፕ ምንድነው? ብዙውን ጊዜ ኮምባይኒንግ ሰንተንስ ላይ ፓርት ላይ እና ቪዲዮ ሰራላችኋለሁ ዛሬ ሰንተንሶችን ስናያይዝ እንግዲህ ኮምባይን ስናደርግ ማለት ነው ትእዛዙ ምናልባት በኮኦርዲኔተር ሊሆን ይችላል፣ በሰብ ኦርዲኔተር ሊሆን ይችላል፣ በኮሪሌተር ኮሪሌቲቭ የሚባሉ ኮንጃንክሽን ስላሉ ማለት ነው በነዛ አያይዙ ልንባል እንችላለን። ስለዚህ በዛ ጊዜ ጆይን ስናደርግ ግን መጀመሪያ ኮንሲደር ማድረግ ያለብን ምን ነው ማለት ነው? what type of relationship are there ነው። እዚህ ላይ ምን አይነት ግንኙነት አላቸው? ይሄ ምንድነው አላቸው? የአዲሽን ነው? የሪዝን ሪዛልት ነው? ወይስ ደግሞ የኮንትራስት ነው? ይህ የምንድን ነው? ስለዚህ እነዚህ እንግዲህ ወደ አዲስ አበባ መጣው የተለያዩ ስራዎችን ደግሞ አገኘው ማለት ነው ሲል አሁን ብዙ ስራ አገኘው ሲል መምጣትና ማግኘት ማለት አዲሽን ነው። ወደ አዲስ አበባ መጣ በተጨማሪም ደግሞ ከመምጣቱ በተጨማሪ ስራ ማገኘው። ስለዚህ ሪሌሽንሺፕን የአዲሽን ላደርግ ስለፈለኩኝ አዲሽንን የምታሳይ አፕሮፕሪየት የሆነች
ኮርዲኔቲቭ ኮንጃክሽን ተጠቀምኩኝ ማለት ነው። ማንን? ኤንድ ነው ተጠቀምኩት። ከኮማ ቀጥሎ ነው የሚመጣው ኮርዲኔቲቭ ኮንጃክሽን። ስለዚህ አንድ መፍትሄ ነው። ሁለተኛው መፍትሄ ምንድን ነው ካልነ፣ ሁለተኛው መፍትሄ ደግሞ ኮማን በሴሚኮሎን መተካት። ይሄም አንድ መፍትሄ ነው። እንደዛው እንዳለች ኮማን በምን መተካት? በሴሚኮሎን መተካት ማለት ነው። ስለዚህ በሴሚኮሎን ተክተን ኮማ ስፕላይስን ማስተካከል እንችላለን። ሌላስ ከተባልን ኮማን አጥፍተን በፉል ስቶፕ መተካትም እንችላለን። ፉል ስቶፕ ስንተካቸው they will be separated each other they will be separated የተለያዩ ሰንተንስ ሁለት የተለያየ ሲምፕል ሰንተንስ ይሆንልኛል ማለት ነው። በትክክለኛው ኮንጃክሽን ወይ በሴሚኮሎን ወይ በኮርዲኔቲቭ ኮንጃክሽን ባያይዛቸው ኮምፓውንድ ሰንተንስ ይሆንልኝ ነበር። ስለዚህ ወደ ሁለት ሲምፕል ሰንተንሶች መገንጠል እችላለሁ። ፉል ስቶፕ ማድረግም እችላለሁ ማለት ነው። ኮማ ስፕላይስ በዚህ ያልቃል። ስላዳመጣችሁኝ አመሰግናለሁ። በቀጣይ ደግሞ ሰንተንስ ፍራግመንት የሚለው ላይ እንሄዳለን። መልካም